በሶሻል ሚዲያ እየተወራ ስላለው የሉላ ገዙና የዳኒ ፍቅር ግንኙነት እንዲሁም ስለ ቀድሞ ትዳሯ መፍረስ ሁለት ልጆችን ወልዳ አሁንም አማላይ ስለሆነው የሰውነቷ ቅርጽ በስፖርት የመጣ ነው ወይስ ዝነኞች እንደሚያደርጉት በፕላስቲክ ሰርጀሪ የተደረገ? እውነተኛ መረጃውን አሰናድተናል። እስካሁን የትም ስላልተነገረው የሴንሴሽን ኮንዶም ማስታወቂያ በመስራቱ የደረሰባት ጉዳት፣ እነዚህን ጨምሮ ስለ ሉላ ገዙ የትም ያልተሰሙ ምስጢሮችን ከቅርብ ሰዎቿ ባገኘነው መረጃ መሰረት አሰናድተን ይዘን መጥተናል። እስከ ቪዲዮ መጨረሻ በመቆየት በርካታ ነገሮችን ያድምጡ። ቻናላችንን ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼር እንድታደርጉ እየጠየቅን በቀጥታ ወደ ቪዲዮአችን እናልፋለን። ሉላ ገዙ በ1981 ዓመተ ምህረት በአዲስ አበባ የተወለደች ሲሆን በአሁኑ ወቅት ከሀገራችን ታዋቂ ግለሰቦች መካከል ትመደባለች። በሰራችው ዘመን ተሻጋሪ ማስታወቂያ እና በአሁኑ ወቅትም በተወዳጁ ኢቢኤስ ቲቪ የመዝናኛ ፕሮግራም ከቅዳሜ ከሰዓት እስከ እሁድን በኢቢኤስ በተጨማሪም እንተዋወቃለን ዝግጅቷ ሁላችንም እናውቃታለን። የሁለተኛ ዓመት የመቀሌ ዩኒቨርሲቲ ተማሪ ያለች የሚስ ወርልድ ኢትዮጵያ የቁንጅና ውድድር አሸናፊ ስትሆን 1 ሜትር ከ77 የምትረዝም ቁመተ ለግላጋዋ ሉላ ገዙ ስታሸንፍ በጊዜው 60 ሺህ ብር ዋጋ ያለው የዳይመንድ ቀለበት ከሎስ ዳይመንድ ከወቅቱ ጠቅላይ ሚኒስቴር መለስ ዜናዊ ከፍተኛ የኢኮኖሚ አማካሪ ከአቶ ነዋይ ገብረአብ እጅ ተቀብላለች። በዚህም መሰረት አምለሰት ሙጬን፣ ሳያት ደምሴንና ነቢያት መኮንንን በመከተል ሉላ ገዙ ሚስ ወርልድ ኢትዮጵያን ያሸነፈች አራተኛዋ ቆንጆ ለመሆን በቅታለች። አብዛኞቻችን ሉላ ገዙን ስናስብ ቀድሞ ወደ አእምሯችን የሚመጣው የሴንሴሽን ኮንዶም ማስታወቂያ ነው። በአንድ ወቅት የዲኬት ኢትዮጵያ ሴንሴሽን ኮንዶም አምባሳደር የነበረች አርቲስት ሉላ ገዙ ለበርካታ ዓመታት በቴሌቪዥን መስኮት ዘወትር የማይጠፋ ማስታወቂያ በሁላችንም ዘንድ የሚታወቅ ሲሆን በአመት 500 ሺህ ብር እየተከፈላት ጭምር ሰርታለች። በዚህም በርካታ ሚሊዮን ገንዘቦችን ወደ ካዝኖ አስገብታለች። በአንድ ወቅት በሀገራችን ኢትዮጵያ የኤችአይቪ ኤድስ በሽታ በፍጥነት እየተስፋፋ በርካታ ዜጎችን ህይወት እየቀጠፈ በነበረበት ጊዜ ለህዝቡ ማንቂያና ማስተማሪያ ይሆን ዘንድ በተለያዩ የቲቪና የራዲዮ ማስታወቂያዎች እንዲሁም በትልልቅ ባነሮች ፎቶና የበራሪ ወረቀቶች የሉላ ገዙ ምስሎች አማካኝነት ትምህርታዊ መልእክት ይተላለፉም ነበር። አርቲስት እንዲሁም ሞዴል ሉላ ገዙ ከሰራቻቸው በርካታ ስራዎች ይልቅ በዚህ የኮንዶም ማስታወቂያ በስፋት እና በበርካታ አድናቂዎቿ ዘንድ ትታወቃለች። ምንም እንኳን የዚህ ማስታወቂያ ስራ በህዝብ ዘንድ እውቅናና በርካታ ገንዘቦችን ቢያመጣላትም ይህ ስራዋ በወላጆቿ ዘንድ አልተወደደላትም ነበር። በዚህም ምክንያት ከወላጅ አባቷ ጋር ጸብ ውስጥ የገባች ሲሆን እንዴት ታደርጊያለሽ ይላት ነበር። ሆኖም አርቲስት ሉላ አባቷን ገንዘብ ለማግኘት የምትሰራው እንደሆነ ታሳምነዋለች። ዘናጭ እሱ ሞዴል ሉላ ገዙ ከ10 ዓመት በፊት ከአንድ ከበርቴ ነጋዴ ጋር በትዳር የተጣመሩ ሲሆን ኤርመን እና ኤሊዮራ የተሰኙ 2 ሴት ልጆችም እናት ናት። ምንም እንኳን 2 ልጆች ብትወልድም የሰውነት አቋሟን ላይ ገና 20ዎቹ መጀመሪያ ላይ የምትገኝ ልጃገረድ ትመስላለች። ጤነኛና የተመጣጠነ አመጋገብ የምትከተለውና ዘወትር ጂም የምትገኘው ሸንቃጧ ሞዴል አርቲስት ሉላ ገዙ ከ2 ሴት ልጆቿ ጋር በመሆን በተደጋጋሚ የምትለቃቸው ፎቶዎች ኢንስታግራም ላይ በብዙ አድናቂዎቿ ዘንድ ይወደዳል። ለበርካታ ዓመታት ከባለቤቷ ጋር በፍቅር መኖር ቢችሉም እንዳለመታደል ሆኖ በኋላ ላይ ግን በፍቺ ተለያይተዋል። እንኳን አብሮ ደስ ያለን። እሺ ብዙዎች በመልክ መመሳሰል ሉላ ገዙ ከታዋቂው ሙዚቀኛ ቴዲ አፍሮ ባለቤት አምለሰት ሙጬ ጋር እህትማማቾች እንደሆኑ ሲናገሩ ይደመጣል። የቴዲ አፍሮና የአምለሰት ሰርግ ዕለት ከነበሩት ቆነጃጅት ሚዜዎች መካከል ሉላ ገዙ እንዳለችበት በመጥቀስ እህቷ እንደሆነች በስፋት ይናገራሉ። ቢሆንም አርቲስት ሉላ ገዙ የሞዴል አምለሰት ሙጬ እህት እንዳልሆነችና ነገር ግን የሩቅ ዝምድና እንዳላቸው ትናገራለች። ሞዴል አምለሰት ሙጬ የሚስ ወርልድ ኢትዮጵያ የቁንጅና ውድድር ማሸነፏን አይታ ሉላ ገዙ ወደ ሞዴሊንግ እንደገባችና አድናቂዋ እንደሆነች ስትናገር ትደመጣለች። 4 ምዕራፎችና 48 ክፍሎች በነበሩት በተወዳጁ በእረኛ የተከታታይ ቴሌቪዥን ድራማ ላይ የተሳተፈችበትን አጋጣሚ እንገራችሁ። በተከታታይ ድራማዎች ብዙም አይተናት ማናውቀው ጨዋና ቁጥባ ሞዴል ሉላ ገዙ ለስራ ጉዳይ አርትስ ቲቪ ስታቀና በአጋጣሚ የእረኛ ድራማ ደራሲና ዳይሬክተር ቅድስት ይልማ ጋር ትገናኛለች። ዳይሬክተር ቅድስት ይልማ በድርሰቷ ውስጥ ሉላን የምትመስል ገጸ ባህሪ እንዳለችና እንድትሞክር ጥያቄ ታቀርብላታለች።
በጥያቄው የተደናገጠችውና በትልቅ ዳይሬክተር ካስት ተደርጋ መስራት ያስደነገጣት ሉላ ገዙ ስታስብበት ቆይታ ይህንን የመሰለ ወርቃማ ዕድል እንዳልፋት ስላልፈለገች መስማማቷን ለቅድስት ይልማ ደውላ ትነግራታለች። በዚህም መሰረት በእረኛ ድራማ ላይ የተወነች ሲሆን ብቃቷንም ለተመልካቾች አሳይታለች። ብዙዎች በዚህ ድራማ ላይ ከሌሎች ተዋናይ አንጻር የሉላ ገዙ ትወና ብዙም እንዳልሆነ በመናገር ትወና ቢቀርባት ይሻላል ሲሉም ይደመጣል። ውድ ቻናላችን ቤተሰቦች እናንተስ ሉላ ገዙ እረኛ ድራማ ላይ ያሳየችው ትወና የሚያስተች ነው ወይስ ጥሩ ነው? ሐሳባችሁን በኮሜንት ሴክሽን ላይ አስቀምጡልን። እንደሚታወቀው ሉላ ገዙ ቀደም ሲል ከአንድ ከበርቴ ነጋዴ ጋር ድል ባለ ሰርግ ትዳር ከመሰረተችና 2 ልጆችን ካፈራች በኋላ ትዳሯ መፍረሱ ይታወሳል። ለፍቺው እንደ ምክንያት የሚጠቀሰው ከጊዜ ወደ ጊዜ እየሰፋ የመጣው የተወዳጇ አርቲስት ሉላ ገዙ ገቢ ከባለቤቷ ጋር አለመመጣጠን ሲሆን ለትዳራቸው መፍረስ ሌሎች በርካታ ጉዳዮችም ይነሳሉ። ይህ በእንዲህ እንዳለ በአሁኑ ወቅት መነጋገሪያ ስለሆነው ድብቁ የሉላ ገዙና የዳንኤል ግንኙነት እውነታ ሁለቱም በኢቢኤስ ቴሌቪዥን ጣቢያ ላይ በሚሰሩት ፕሮግራሞች ይታወቃሉ። ሉላ ገዙ ቅዳሜን ከሰዓትና እንተዋወቃለን በተሰኙ ዝግጅቶቿ የምትታወቅ ሲሆን ዳንኤል ደግሞ በእሁድም በኢቢኤስ ዝግጅቱ ይታወቃል። በቅርቡ እነዚህ 2 ዝነኞች ያላቸው ቅርርብ ከስራ ባልደረባነት ያለፈ ነው የሚሉ ወሬዎች በስፋት እየተናፈሱ ይገኛሉ። ይህ ወሬ መናፈስ የጀመረው ሁለቱም ዝነኞች በተለያዩ የጋራ ዝግጅቶች ላይ ያላቸው ቅርርብ እንዲሁም በማህበራዊ ሚዲያ ገጾቻቸው ላይ የሚያጋራቸው ምስሎች እና አስተያየቶች ለየት ያሉ በመሆናቸው ነው። በተለይም በቅርቡ በተካሄደው አንድ የድግስ ፕሮግራም ላይ ሁለቱም ተቀራርበው የታዩበት ሁኔታ ለብዙዎች ጥርጣሬን ፈጥሯል። አድናቂዎቻቸውም እንዴት ያምርባችኋል፣ አዲስ ጥንዶች ናችሁ እንዴ የሚሉ ጥያቄዎች እንዲሁም አስተያየቶችን እየሰጡ ይገኛሉ። ምንም እንኳን ሁለቱም እስካሁን ድረስ ስለ ግንኙነታቸው በግልጽ የሰጡት መግለጫ ባይኖርም በመካከላቸው ያለው ኬሚስትሪ ግን አዲስ የፍቅር ግንኙነት መጀመራቸውን ፍንጭ የሚሰጥ እንደሆነ በርካቶች ይናገራሉ። ሉላ ገዙ ከዚህ ቀደም ከነበራት ትዳር በኋላ የግል ሕይወቷን በሚስጥር ለመያዝ ብትሞክርም አሁን ግን ከዳኒ ጋር ያላት ግንኙነት ሊደበቅ አልቻለም። ዳኒም ቢሆን ከሉላ ጋር ባለው ቆይታ ደስተኛ እንደሆነ የሚያሳዩ ምልክቶች ይታዩበታል። እውነት ግንኙነታቸው ወደ ትዳር ያመራ ይሆን ወይስ ዝም ብሎ የወሬ ብቻ ነው የሚለውን በቀጣይ የምናየው ይሆናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሉላና ዳኒ ቢጣመሩ ደስ ይላችኋል? ሐሳባችሁን በኮሜንት ላይ አጋሩን።